ዚህን እሱ ያወራው ማለት ነው። እሱ ያወራውን ሐዲሱን ወይ ደግሞ ከቁርአን አምጣልኝ ማለት ነው። ትክክል ነው ካለ አይደለም። ክርስቲያን ምን አጥፍተህ ነው? ተመልሰህ ግባ። አስወግደው አለኝ። እንትን ዋርኒንግ ሰጠኝ በሱ። ኦኬ ማንኛው እንዴ ወጡ? እንደ ሁለቱም ሙጂብ ነው። ማንኛው ነበር ያወራው? ወድዷል ያወራው ልጅ ሙጂብ። መግሪብ ስንት ሰዓት የሚሰገደው ነው? ሙጂብ መግሪብ እንትና ነው። ተመልሻለሁ። ስንት ሰዓት ነው መግሪብ የሚሰገደው? መግሪብ አንዳንዴ ወቅቱ እንትን ይለያያል። እንደ ፀሐይ ሁኔታ ነው የሚሆነው። ጠዋት ነው ማታ ላይ ነው መግሪብ? ፀሐይ ልክ እንደገባች ነው እንትን የምሰግደው መግሪብ ከ11 ሰዓት በኋላ ማለት ነው። ወደ 12 ሰዓት አካባቢ በኋላ 12 ሰዓት አካባቢ። መልካም ቀጥል ቢኒ። አይ 11 ሰዓት ላይ ጀምረው እዛው ቅዳሴ እያደረጉ መግሪብ ሰዓት ደረሰና እዛው ደግሞ ሙስሊሞች ሰገዱ ሲል ምን ያህል ሰዓት እንደቆዩ ለማወቅ ፈልጌ ነው እንደዛ ያልኩትና ኤኒሃው ያው ቅዳሴ ያደረጉ ነበር። ቅዳሴ ላይ ፎከስ እናድርግ። ተስማምተናል። ችግር የለውም። በቃ በመገብ እዚህ ጋር አላ ጣዖት ነው ይላሉ መስጊድ ውስጥ። እዚህ ጋር ያሉት ደግሞ ያለ አምላክ ነው ይላሉ መስጊድ ውስጥ። ችግር የለውም። ተስማምተናል። ስለዚህ ይሄ ትክክል ነው አይደለ አመር? ይሄ እንትን መስጊድ ውስጥ ከአላህ ውጭ ሌላ እንደማይመለክ ይሄ ትክክል ነው። ልክ ነህ። እና አልቀደሱበትም? ቀድሰውበታል የሚል እንትን አላህ አላውቅም። ብቻ እንትን ማስረጃው ካለ አምጣልኝ። አይደለም ኡስታዝ አቡበከርን ብዙም እንትን አለበትም ነው። እኔ ኡስታዝ አቡበከርን አምኜ እኮ ነው። ኡስታዝ አቡበከርን አምኜ እኮ በቃ አላህ ያዘዛችሁ ሙሐመድ ለአላህ ስለማይታዘዝ መስጊድ ውስጥ የእኔ ስም ብቻ ነው መወሳት፣ እኔ ብቻ ነው መመለክ ያለብኝ ቢልም አላህ ኖ አንተ ብቻ መመለክ የለብህም አንተ ጣዖት መባልም አለብህ ብሎ ሙሐመድ እንደዛ እንዲባል አስደርጓል። ካፊሮች ነጃሳ ናቸው ቢልም አላህ ወደ መስጊድ አይቅረቡ ቢልም ለምን ወደ መስጊድ አይቅረቡ ብቻ ትላለህ? መስጊድ ውስጥ ገብተው መቀደስና አንተ ጣዖት እንደሆንክ መናገር ይችላሉ ብሎ ሙሐመድ ፈቅዷል እያልን ነው። እስካሁን ድረስ እንደዚህ አይነት ነገር ቢሆን እሰማ ነበር። እስካሁን እንደዚህ አይነት ቢሆን ማለት ነው። ያው እንትኑ ማስረጃ ካለ ብታመጣልኝ ደስ ይለኛል። ማስረጃችንማ አቡበከር ነው። አቡበከር ነው ማስረጃችን። አቡበከር እኮ እኛ ብዙ እንትን አንልበትም፣ አንተማመንበትም። ስለዚህ አቡበከር ዋሽቷል። እኔ ዋሽቷል ላይዋሽም ይችላል። እኔ አላውቅም። ያው ግን እስካሁን ስላልሰማሁ ደግሞ እሺ ኡስታዝ እንትናም ብሏል እንደዚህ ያሲን ኑሩና ኡስታዝ ያሲን ኑሩም እንደዛ ብሏል። ልንገርህ እዚህ ጋር ኡስታዝ ያሲን ኑሩ፣ ኡስታዝ አህመድዲን ጀበል ብቻ እነዚህ ብዙ ጠቅስልሃለሁ። እንትን ብዙም እንትን አንልባቸው እነሱ ማለት ነው። ስለ ነቢዩ ደግሞ እንደዚህ ብሏል። በደንብ አስተውል። እነኚህ ሰዎች እየዋሹ ሆነ። አሁን አስተውል አመር ቁርአን ላይ በግልጽ ይከለክላል። ሱራ 9:28 ክፈተው አንድ የክርስቲያን ቁርአን ላይ በግልጽ ይከለክላል። አይደለም መስገድ ቤተክርስቲያን ውስጥ መስጊድ ውስጥ ገብቶ አይደለም ቅዳሴ መቀደስ መቅረብ አይችሉም፣ እርኩስ ናቸው ይላል ቁርአን። አውቀዋለሁ። ታዲያ ሙሐመድ ይህንን ያውቀዋል አያውቀውም? ሙሐመድ ለምንድን ነው የማያውቀው? እንደውም ከኔ በላይ እሱ ያውቀዋል ብዬ ይህን የሚያውቅ ከሆነ ካዳ ሊያስቀድስ ይችላል ብለህ ታስባለህ? እንዲቀድሱ ኧረ መቀደስ አለ ይቀርባሉ ብዬ አላስብም። እኔ
መልካም። ስለዚህ ይህንን ማያስደርግ ከሆነ መሐመድ እና አቡበከር የተናገሩት ሙሐመድ ያላደረገውን ሙሐመድ ያልፈቀደውን ነው ማለት ነው ነው ብዬ አስባለሁ። ነው ሲጀመር ለምንድን ነው እስካሁን እንዴት ቢያንስ እንኳን መልካም። እንደዛ ከሆነ ደግሞ በደንብ አስተውል። ሙሐመድ ያላደረገውን አላህ ያላዘዘውን ሙሐመድ አያደርግም ካልከኝ አላህ ደግሞ በመስጊድ ውስጥ እንዳይቀርቡ ሎክ እናንተ ያመናችሁ አጋሪዎች እርኩስ ብቻ ናቸው፣ ከዚህም ዓመታችሁ በኋላ የተከበረው መስጊድ አይቅረቡ ይላል። አቡበከር ደግሞ በተከበረው መስጊድ ውስጥ ቀድሰዋል ብሏል። እንደዛ ከሆነ አቡበከር ትክክል ከሆነ ሙሐመድ ፈቅዶ በተከበረው መስጊድ ውስጥ ከቀደሱ ታሸቅ አይደለም። እውነተኛ ቅዱስ ሥጋውና ክቡር እውነተኛ እኮ ነው ያለው። በነገራችን ላይ ምሳሌ ነው አላለም። የሆነ ጊዜ እንደሚነሳ ነው የሚቀር ነው የሚያልፍ ነው ዘመን የሚሽረው ነው አላለም። እውነተኛ ቅዱስ ሥጋዬና ክቡር ደሜ ነው አለና እንካችሁ ስለናንተ የፈሰሰው ደሜ ስለናንተ የተቆረሰው ሥጋዬ ነው ብሎ ሰጠ። ይህንንም በቃል ተናግሮ የተወው አይደለም። በዕለተ ዓርብ በመስቀል ቅዱስ ሥጋውን ቆርሶ ደሙን አፍሶ እንካችሁ ብሉ ብሎ ሰጠን። ያን ቅዱስ ሥጋና ክቡር ደም ያልተቀበለ ደግሞ ሕይወት የለውም ማለት። ለምንድን ነው ሕይወት የሌለው? ዕፀ ሕይወትን ተመግበን መንግሥተ ሰማያትን ገባ የነበረን እኮ ምላችሁ ዕፀ ሕይወትን በማጣታችን ምክንያት ዳግመኛ ዕፀ ሕይወት ተሰጠን። ያ ዕፀ ሕይወት ወልደ አብ ወልደ ማርያም የሆነው ኢየሱስ ክርስቶስ ነው ማለት ነው። በምድር ተተከለ አለ፣ ከድንግል መጥቶ ተወለደ ማለት ነው። ለዚህም አባቶቻችን ሲተረጉሙ ነባቢት ገነት ይሏታል። ማንን? እመቤታችን። ያችኛዋ ገነት ዕፀ ሕይወት በቅሎባታል። ግን ዕፀ ሕይወት ቢበቅልባትም ኢ ነባቢት ናት። ከዚያችኛዋ ሲለይ ነባቢት ገነት ይላታል። ይችኛዋ ድንግል የምትናገር ገነት ናት። በቀለባት ማን? ዕፀ ሕይወት ክርስቶስ በቀለባት ማለት ነው። ዕፀ ሕይወት ክርስቶስን ሳይመገቡ መንግሥተ ሰማያት እገባለሁ ማለት ግን አይቻልም። ለምሳሌ አሁን መጨረሻ ላይ ከተነገረው አንድ ሐሳብ ላንሳ። አይጧ ብትበላ መንግሥተ ሰማያት ትገባለች ወይ? ለአይጥ ሰው የሆነ አምላክ የለንም፣ ለሰው ነው ሰው የሆነው። ባህር አይጥን ገንዘብ ያደረገ አምላክ የለንም፣ ባህር ሰብን ነው ገንዘብ ያደረገው። ሲቀጥል አይጥ ሕያዊት ነፍስ የላት፣ ሕያዊት ነፍስ የላት፣ አትኖርም እኮ። ደማዊት ነፍስ ያለቻት ትንቀሳቀሳለች፣ ስትሞት በስብሳ ትቀራለች። ዘላለማዊውን የሰው ልጅ መላካዊ ባህሪ ያለውን የሰው ልጅ አውርዶ በዚያ ልክ የሚያምኑትን አምላክ የተናገረውን ቃል ለመገልበጥ ቤተክርስቲያንን ለመቃወም ሲባል የተሄደበት ርቀት ቤተክርስቲያንን የሚወክል ቃል አይደለም ማለት ነው። ስለዚህ ተፈጥሮን ማሰብ በራሱ እምናምነው በተዋህዶ ነው አልኋችሁ ቅድም። ልብ በሉ። በተዋህዶ ነው ማለት ከእግዚአብሔር ጋር በመኖር በተዋህዶ አምናለሁ የሚል ሰው ከእግዚአብሔር ጋር ሳይዋሃድ ተዋህዶ የሆነ እምነቱ ምኑ ላይ ነው? ምኑ ላይ ነው ተዋህዶ የሆነው? እንዲያው በእግዚአብሔር ታችም ካላችሁ ለራሳችሁ መልስ ስጡት። ተዋህዶ ነኝ ብሎ የሚያምን አንድ ክርስቲያን ነኝ የሚል ማለት ነው። ክርስቲያን ማለት በራሱ ተዋህዶን የሚገልጽ ቃል ነው። ለምን ቢባል ክርስቲያን የተባለው በክርስቶስ ነው። በክርስቶስ ክርስቲያን መባላችን ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ስንቀበል ነው። የክርስቶስ ቅዱስ ሥጋና ክቡር ደምን ተቀብለን በክርስቶስ ክርስቲያን ተዋህዶ የሚባል ስም ካገኘን የተዋሃድ ነው በምንድን ነው? ቃሉን ብቻ በመስማት መዋሃድ ይቻላል? አይቻልም። በመብል ያጣነውን ሕይወት ባለቤቱ እርሱ ራሱን መብል አድርጎ ሰጠ። ራሱን መብል አድርጎ ሰጠ። ይህ የተፈጸመው በቀራንዮ ለሁላችን ድህነት በመጣው በመድኃኒታችን በኢየሱስ ክርስቶስ አማካኝነት ነው። ቅዱስ ሥጋውና ክቡር ደሙን አለመቀበል ማለት ግን መድኃኒት ሳይውጥ በነገራችን ላይ በሽተኛ ይድናል? ለዚህ መልስ ስጡኝ። አዳም እስከ ልጆቹ ታሟል። ባጭር ልዝገው። ይህ ቃል ብቻውን በቂ ቃል ነው። አዳም እስከ ልጆቹ ታሟል። ለምን ቢባል መርዝ ጠጥቶ። የት የነበረ መርዝ? ዕፀ በለስ የሚባል ገነት ላይ እግዚአብሔር የተከለውን መርዝ አንስቶ ዋጠ። ማን ነው የዋጠው? አንስቶ አዳም ዋጠው። ያንን መርዝ የዋጠ ሰው ሌላ መድኃኒት ሳይወስድ ዝም ብሎ ቁጭ ብሎ ከዚያ መርዝ ከሚያጠፋ መርዝ መዳን ይችላል? ይችላል ወይ? አይ ዝም ብሎ ቁጭ ብለን ተሰብስበን በጋራ አይ በቃ መርዙ ምናልባት ከሆደ ጨጓራ ደርሶ ሊሆን ይችላል፣ ከጉረሮ ከአንጀትህ እያልን ስናወራብን ውል ሰውየው መዳን ይችላል? አይችልም። ያ ወደ ውስጡ የገባው መርዝ የሚያወጣ መድኃኒት ሌላ መድኃኒት መጠቀም ስንችል ነው። ኢየሱስ ማለት እኮ በነገራችን ላይ መድኃኒት ማለት ነው። መድኃኒት ማለት ተመልከቱ፣ መድኃኒት ከቆላና ከደጋ እንጨት እንደሚቀመም ሁሉ ከመለኮትና ከትስብእት ተቀመመ። ማን? ሥጋና መለኮት የተዋሃደው በመለኮትና በሥጋ ተዋህዶ ተገለጸ። ማን ተገለጸ? ኢየሱስ ክርስቶስ። ኢየሱስ ማለት መድኃኒት ማለት ነው አልኋችሁ። መድኃኒቱ መጣና ተቀመመ፣ ተበጠበጠ። ስለዚህ አዳምና ልጆቹ ገነት ላይ ውጠው የመጡትን መርዝ ያ መርዝ የሚወገድበት ያ መርዝ የሚረክስበት የመርዙ ማርከሻ
አንደ በቅ የሆነ እርሱ ከድንግል የተወለደው ክርስቶስ መጣ እኮ ነው የምላችሁ። ነሳ ደዌነ ወጾረ ሕማመነ። ከዚያስ የኛንን በሽታ እኛ የዋጥነውን መርዝ በራሱ ላይ ተሸክሞ የጲላጥ ቆሞ በመስቀል ተሰቅሎ እርሱን መድኃኒት አድርገን ዋጥ ነው ማለት ነው። መድኃኒቱን ሳልወጥ በውይይት ብቻ የዋጥሁት መርዝ ይፈርሳል እያሉ መናገር ግን ራስን ማጀል ነውና መድኃኒት ክርስቶስ ነው። ኑ ቤተ ክርስቲያን ደግሳለች፣ ኑ ሀቤ እያለች በረጅም ስብከት ትጣራለች። ሁላችሁም ኑና መድኃኒት ክርስቶስ መድህን ዓለም ስሙም እኮ ያለ መድኃኒት እኮ ነው። መድኃኒት እኮ የሆነው መጥቶ ቀራንዮ ላይ ታርዶ እኮ ነው። ቀራንዮ ላይ ራሱን አወራዶ እኮ ነው በፈቃዱ። እሱን ምስጢር መያዝ ይጠይቃል ነው። ወንድሞችን በጣም ያደነቁበትና ያመሰገኑበትን አንድ ምስጢር ልናገርና አልጨርስ። መድኃኒት ክርስቶስ በቤተ መቅደሱ የሚደረገው ቅዱስ ሥጋና ክቡር ደም ውላጤ ብሎ መናገር ይሄ በጣም ፍጹም ነውር ነው። ስንዴው ተለውጦ የጌታን ሥጋ ይሆናል፣ ማን ነው ወይኑ ተለውጦ የሚባል ትምህርት በቤተ ክርስቲያን የለም። በጣም ወንድሞች በጥንቃቄ ሲናገሩ ስለነበር ገርመውኛል። እግዚአብሔር በሚያውቅ በጣም ማለት ነው። አንባቢነት ማለት ይሄ ነው። መረዳት ማለት ይሄ ነው። ተለውጦ አይደለም፣ ከዊን ነው፣ መሆን ነው፣ መለወጥ አይደለም። ልክ እንደ አሁን ለምሳሌ የጌታ ማየገቦ ይሆናል ስንል ውሃነቱን ለቆ አይደለም። ውሃ እንደሆነ በህድረተ መንፈስ ቅዱስ አድሮበት ምን ይሆናል ማለት ነው? የሚያድን የሚፈውስ ከክርስቶስ ጋር የሚያሳትፍ ውሃ ቅዱስ ውሃ እንደሚባል ሁሉ ይህ የክርስቶስ ቅዱስ ሥጋና ክቡር ደም ደግሞ የምናየው ህብስቱ ህብስትነቱን ሳይለቅ ወይኑ ወይንነቱን ሳይለቅ የክርስቶስ ቅዱስ ሥጋና ክቡር ደም መሆን ካውየን ማለት ነው። ዮሐድ ቅድም በደም ጠበቅ አድርጎ ሲናገር ሰምቼው ደስ ብሎኛል በጣም። መሆን ነው፣ ውላጤ የሌለበት መቀየር የሌለበት ማንነቱን ሳይለቅ ግን ደግሞ እግዚአብሔር የሆነ ማለት ነው። ያ የክርስቶስ ቅዱስ ሥጋና ክቡር ደምን የሆነ ማለት ነው። ይህ ምስጢር ነው ማለት ነው። ስለዚህ በጣም ወንድሞች እንዲህ የሚያስጮኻችሁ ቤተክርስቲያን በጣም እንዲህ የሚያደርጋችሁ ህመሙ ነው። የህመም ደግሞ ዋና ፍቱን ፈውስ የሚሰጠው መድኃኒት ነው። እርሱ ደግሞ ክርስቶስ ነው። ኑ በቤተ መቅደስ ተዘጋጅቷል። እርሱም በጋራ ተቀብለን ርስት አድርገን ለምንጠብቃት መንግስተ ሰማያት እንድንበቃ እግዚአብሔር ሁላችንም ይርዳን ማለት ነው። ያልታጠበ ሕፃን አባቱ ጋር እንደማይተኛ ሁሉ የክርስቶስን ቅዱስ ሥጋና ክቡር ደም ተቀብሎ ኃጢአቱን በደሉን ያላጠበ ከክርስቶስ ጋር ህብረት ፈጽሞ የለውም ማለት ነው። ስለዚህ ክርስቶስ ህይወት ነው። ህይወት የሆነውን ክርስቶስ እንድንቀበል ብቸኛው አማራጭ አሐቲ ወደ ተባለችው ቤተክርስቲያን መምጣት ነው ማለት ነው። አምላኬ በስንቱ እንደባረክ ከስንቱ እንዳሳለፍከኝ ሳስታውስ አሁን ላሉብኝ ህመሞች መጨነቅ ያስገርመኛል፣ ድክመት ያሳፍረኛል። አንተ እኮ መሐሪ ነህ። አንተ እኮ ሁሉን የምታውቅ ነህ። አንተ እኮ ማንንም የማትንቅ ነህ። አንተ እኮ ሁሉን ቻይ ነህ። እኔ ሳሳው አበርታኝ አበርታኝ።